ጤና ይስጥልኝ ውድ ወገኖቼ፣ ይህንን የምታዳምጡት በሙሉ የሚቶችን የቄስ አዛርያና የአባቢ አድግልኝ ጌታሁንን ታሪክ በግጥም አድርጌ ያሳለፉትን ጥበብ እንዲህ ስላቀርበዋለሁ። በመጀመሪያ በመሰንቆው፣ ከዛ እንቀጥላለን ግጥሙን። አዎ ታማኝ ነው ጌታ በቃሉ የሚለውን መሰንቆ ከዚህ ላይ አቋርጥና እስኪ ይችን ደስ የምትለውን ሙዚቃ እንዲህ አድርጌ አብሬ አቀርበዋለሁ። የሚቶቸ የቄስ አዛርያ ይይስ የአባቢ አድግልኝ ጌታሁን ታሪክ በግጥም ተነቦ አቀርበዋለሁ። ይህንም እንዳቀርብ ያነሳሳኝ ሁለቱ በጣም ትልቅ አዛውንቶች በዓለም የታወቁ ታሪከኞች ስለነበሩ እስኪ የእነሱን ታሪክ እኔም ከነሱ የወሰድኩትን ጥበብ እንዲህ ስል እነሱን ለማስታወስ አቀርበዋለሁ። እንዲህ ይላል። የአባቢ አድግልኝ አባ አዛርያ የልጅ ልጅ ነኝ። የሰሩትን ታሪክ ጥበቡን ልጽፍ ነኝ። በጣም ጥበበኛ አባቢ አድግልኝ ደንብ ያስተወገራ እጃቸውም ይገኝ። ስማቸውን ጻፉት ተላይ ከፍ አድርጋችሁ የኔታ ቄስ አዛርያ አልሞቱም ብላችሁ። ይህም ሁሉ ትውልድ ማነ የዳራችሁ ትምህርቱ ለልጅ ልጅ ደርሶ እያያችሁ። የአባቢ አድጌ ሥራ ጥበቡ ይዘርዘር። አልቢን ምንሽሩ ጠበንጃው ሲሰበር ሰርቶ የሚያድነው ሐኪም እሱ ነበር። ይገኛል በአገሩ የተሠራው ወንበር። የሁሉ ምኝት አልጋው ቢያድጌ ነበር። በገንዘቡ ለጋሽ ለድሃ የሚያበድር ለድሃው በቁና በእንቅቡ ሲሰፈር ያው ማይመለስ በኋላው ነው የሚቀር። ሙክቱ ሲታረድ ዝክሩ ሲዘከር አጨዳ ሲታጨድ ክምሩ ሲከመር ጠላ በጋን ወርዶ እንግዳው ሲሰክር የፍየሉ መንጋ ሙክቱም ጎፈር ያየሁ የበላሁት እኔም ልመስክር። ፈረስና በቅሎ ሲሸለም ሲከበር ኮረቻና እርካቡ ጌጡ ቢያድጌ ነበር። የአባቢ አድጌ ሥራ ስንቱ ሊዘረዘር በግብርና ቢሆን ሸርፋው ሲነባበር በሬው ልዩ ነበር ዘውዴና ጀንበር በሰኔ በግንቦት ዘሩ ቢያድጌ ነበር። ገበሬውም ልጁ ምርቱም በእጁ ነበር። በስግድ ባስተራይ በዓመት ባለ ወራት ድግሱ እንዴት ነበር ከቄስ አዛርያ ቤት። ጻድቁ የአባቢ አዛርያ ክብርና ሃይማኖት መንደሩ ብዙ የልጁ ጎረቤት። ዋልካው ሰፊ ነበር የሚጠመድ በሁለት በሬውም ልዩ ነበር የሚጠመድ በሁለት። ቀልጠው የሚኖሩ በቅቤ በወተት ላሙ ሜዳ ሙሉ ባለምቦሳ ናት። አሲዘውት ሞቱ ሁሉን ሃይማኖት። የላቸውም ወንድም የላቸው እህት ይረዳቸው ነበር አንድ ሃይማኖት። ልጁ ሴትና ወንድ ቁጥሩ 14 በሃይማኖታቸው ያም ሁሉ ዳሩት። ማጫ ተቀብሎ ላምንቦሳ ናት። ሴቱም ሆነ ወንዱ ሁሉም ያዘቤት። ልጁ ሁሉ ሲዳር ሁልጊዜ በዓመት ይወጣ ነበረ ፍሪዳው ከበረት። ወንዱ ተከሽሮ ሴቱ በሃይማኖት ቀረ ያ ሁሉ ዓለም የቄስ አዛርያ ቤት። ትውልዳቸው ጠዳ ላስታ ነው እድጋቸው። አንድ ብቻ ነበሩ ለእናት ለአባታቸው። እኛም እንጠራለን ዛሬ በስማቸው። ከላይኛው ዓለም ገነት ነው ቤታቸው። የሚቶችን ታሪክ በግጥም አርቅቄ ጉዛባን በሙሉ ሁሉን ሰው ጠይቄ ግጥሙን አንብቤ በሸንበቆ አርቅቄ በመገናኛው ታር በዋትስአፕ ለቅቄ ከውበት አዛርያ ከትሁን ቢያድግልኝ
የሚቶችን ታሪክ ኢትዮጵያ ስሙልኝ። የነሱ የልጅ ልጅ እኔም ደራሲ ነኝ። ኦሪቱን ካዛሪያ ጥበብ ከቢያድግልኝ ከደግ ተወልጄ በትምህርት አድጌ እነሱን ሳወሳ በግጥም አድርጌ ጻፍኩት በመጽሐፍ ታሪኩን ፈልጌ የኔ አባት ክብሬ እናቴ ማይረጌ የአባቢ አድጌ ጥበብ ታባቢ አድጌ ጥበብ ታዛሪያ ኦሪት በመጽሐፍ አንብቤ ደግሜ ዳዊት በጾለት ላይ ቁሜ ቅዳሜ ሰንበት የነሱ የልጅ ልጅ ካሳው ማሩበት አዳምጡኝ ወገኔ ታሪኩን ስሙት በማለት ያንንትልና እስኪ እንደገና ወደ መሰንቆ መለስ ብዬ መሰንቆውን ቃሉን ለቀቅ አድርጌ እስኪ እንዴት ላድርገው? Thank you.